እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራስ ህይወት ነው። ገባ? ማን እንደሚያዋጣሽ እናያለን። እሺ ማን እንደሚያዋጣሽ አይደለም ሚኪያስ፣ ይሄ የኔ ህይወት ነው። መምከር ያለብኝ ለኔ ትመክረኛለህ እንጂ አይተሽ ሰምተውና ድጋሚ እንዳምጭ እዛ ጋር ሲነግርሽ ትመለሻለሽ። የምወደውንና የማከብረውን ሰው እንደዚህ እንድትናገሩብኝም አልፈልግም። ችግር የለውም። እዛ ጋር ስትደርሺ ትመለሻለሽ። ማንም ሲያደርገው ማየት አልፈልግም። ማንም አንገቱን እንዲያስደፋው አይፈልግም። ቢኖረው እኮ ለአንቺ እንደዚህ አያደርግም። ሰማሽ? ምንም አላደረገም። ምንም አላደረገም። ይቅርታ የሚደረግ ጥፋት አይደለም ያጠፋው አይደለም አይደለም ብለን ሰማኝ። አንዴ ተረጋጋ። ሰማኝ። ይኸውልህ ካሁን ለሱ ማባስ የተናደዱ ነው ያለው ነገር አንዴ ልረዳክ። ውጣ ምናምን የሚለው ዝም ነው። እሺ አንደኛ ነው ውጣ ለመባል እንኳን እኔ ቤት ነው ያለው፣ ሄርሜላ ቤት ነው ያለው። እኔ ውጣ ግባም እንኳን ለማለት ነው ያለኝ። እነሱን ዝም በላቸው። እሺ እናንተ ደግሞ ስነስርዓት ባለው መልኩ ቢያንስ ላውራችሁ ሞክራለሁ። ተረጋጉ። በዚህ ሚስ አብርሃም ጋር እንድትገናኙ እሺ። አንቺ ግቢ፣ እኛው ተንሱ እናናግረዋለን። የት ነው የምገባው? ወደ ቤት ትገቢያለሽ። እንደዚህ ነው ያደረጋችሁ። እንደዚህ ያበለቀቃችሁ መሬት ምን አጨምረለ ነገሩን እያካበድሽ ያለሽው አንቺ ነሽ። በስርዓት እያወራን ነበር፣ መሀል ላይ መጥተሽ እኔ እንደዚህ እንድታረጉት አልፈልግም። እንኳን እህትና ወንድሞቼ እንደዚህ እንድትናገሩት የሩቅ ሰው እንኳን እንደዚህ እንዲናገሩ አልፈልግም። ሚኪያስ እንዴ ለምን አትረዱኝም? ጠፋ ለምንድን ነው የማንናገረው? ስለዚህ አንቺ ላይ መጥፎ ነገር ሲያደርግ እኛ ያስደስተናል ማለት ነው። አንደበቱ ተቆልፎ አይደለም ማለት ይሄ ባህሪው ነው። ዝምተኛ ስለሆነ ነው። ስማኝ ቆይ አንዴ፣ እንደዛ አይደለም አብርሃም አይደለም። ቤቴ እናንተ ናችሁ የጠራችሁት። ትሰሚኛለሽ? እኛ ለአንቺ ብለን ነው እንጂ እኛም እኮ ክብራችን እኮ እያዋረደው ነው። ሰማሽኝ አይደል? የሚያደርገው ነገር ታው ሚኪያስ በእናትህ እንደዛ አትበል። ምንም አይነት ክብር ያለው አይነት ቤተሰብ እንዳልሆነ ጠቆሽ ታውቂያለሽ። አንዴ ተረጋጋ። ቆይ ምንድን ነው ለምንኛው ሄርሜላ ስላለው ነገር ልንነግርሽ ነው አይደል? መለመን ምንም ያስፈልገው ጉዳይ ነው። ሰማኝ አንዴ ቆይ ተረጋጋ። ያለውን ነገር ላስማማው። ለጋየው ያለውን ነገር ቆይ ላስማማው። እንዴ ሚኪያስ ማውራት ካለብን በቃ ሌላ ቀን እናወራለን። ያለውን ነገር ላስረዳሽ። በዚህ እንት አይደለም እንደዚህ እንድታስከፍቱም አልፈልግም። በመጀመሪያ ደግሞ ዝም አለ ምናምን የምትሉት ልጁ ዝምተኛ ስለሆነ ነው እና መናገር ስለማይችል ነው። እና እኔ ተናጋሪ የሰው ልጅ ያለ ጥፋቱ ይናገራል። ቢያንስ ጥፋት ባይኖርበት ይነግርሻል። በየትኛው አንደበቱ ነው እሺ አሁን የሚነግርሽ? አንዴ ዝም በል የምትወደኝ ከሆነ አንዴ ዝም በል ተረጋጋ። አንቺም እኛ የምታከብሪ ከሆነ ዝም ብለሽ ሰው ሚልሽን ስሚ። እሱን ነው የምታዳምጪው ወይስ እሷንና እኔ ነው የምታዳምጪው? እኮ ምን ነገረኝ? ምንም እኮ እያዳመጥኩት አይደለም። ግን ደግሞ ሚኪያስ በዚህ ሚስ እንድትገናኙ ከቻልሽ ወይ አዳምጪ፣ ነገሩን አትበጥጪው። ተረዳሽን አይደል? እንዴ ካንተ ጋር ነው የሚሄደው። አሁን እንደዛ ነው። እሺ ስሙኝ፣ አንደኛ ቢያንስ የሰማችሁትን ነገር አረጋግጡ። ገባችሁ? በዚህ መልክ እሱን እንድትናገሩትም አልፈልግም። ምክንያቱም አንተ እሱም እናንተ እንዲናገራችሁ አልፈልግም፣ አልፈቅድለትም። እሱ እንደዚህ ነገር እያደረገ ቢሆን ወንድምሽ እንዲያደርገኝ ቢለኝ አልፈቅድለትም። እናንተም በዛው ልክ ገባችሁ? እማፈቅረው ሰው ስለሆነ አክብሬው ነው መኖር የምፈልገው እንጂ እንደዚህ እንድትናገሩት አልፈልግም። አሁንም እኮ እየነገርንሽ ነው ሄርሜላ። ማርቲ ገና እኮ እኔና እሱ ወደፊት የምናስብ ሰዎች ነን። ወደፊትነት አይደለም ወደፊት እኮ እንዳታስቢ ያጠፋቸው ጥፋቶች ብዙ ስላለ ነው። አየን አይደለ? እኔና እሱ ብዙ ወደፊት የምናስበው ነገር አለ። በእንደዚህ አይነት መልኩ ለታችን ልጣላ አልፋ ነገር ነው ያደረገው። ምንም ልልሽ ጥሩ ምርጫ ነው እየተሰጠሽ ያለው። ሰማሽ አይደል? ትሄጃለሽ ወይስ ከእነሱ ጋር ትሆኛለሽ? ቤተሰቦቼ እኮ ናችሁ። አልገባኝም። ምርጫውን እየሰማሽ ነው አይደል? እንዴት እንደሚያታልልሽ እያየሽ ነው አይደል? እያታለለኝ አይደለም እኮ ይሄ ምርጫ ይሄው። እናንተ ተረጋጉ። አንድ ቢያንስ እሱ ነው ላው ከዛ ባለ ነገር ነው እኔ ተረጋግቼ ነው እኔ ተረጋጋ። አስከፉኝ እኮ እናስተካክላለን እና ሻምናያን እናወራለን። ምንም አልሰማንም። ምንም አልሰማንም። ብድር በምድር እያለቀሰች አብርሃም አውቅ በጣም ነው የሚያለቀሽው። እንደዚህ ብለሽ ልታስወጪው
አንተ ቤቴ ድረስ መተህ እንዲህ ታደርገኛለህ? እንደዚህ ምን ማለት ነው? ምን ማለት ነው? ኩሳተሩ ትችልበት የለ እንዴ? እኛ የሚቀርታ አንጠይቅሽ እንዴ? አይደለም ደበረሽ? አንደኛ አልጠበኩም። ማርቲ ቤት እየመጣሁ ነው ቤት ነሽ ምናምን ብያት እዚህ ደረጃውን እየወጣሁ ነው የጠየኳት እና ቁልፍ እንድታስቀምጥልኝ ማለት ነው። አልጠበኩም። አንቺ ምንድን ነው ውረጅ ከሷ ላይ አንተ እንደዚህ በቤት በሌላ ጊዜ ማለት ነው ምርጫሽን ስለነገርሽበት አጋጣሚ አልመረጥኩም። ይሄ ፕራንክ ከፖለቲካ የጸዳ ከዘር የጸዳ ከሃይማኖት የጸዳ ስለዚህ አሁን እዚህ ጋር እናንተ ማለት ነው ቁማር ተበልታችሁ ዝም በሉ እና ከእናንተ ጋር ይቀጥል። ዳረጋጋ ብዬ ነው እንጂ እናንተ ናችሁ። አሁን ለማንኛውም አይ በድርድር ነው በስምምነት ስለሆነ ያው ከውስጡ አላሉ ገባለ እንዴ ገባለ እየተናገር ነው። በጣም አመሰግናለሁ። የምሰራውን ስራ ትቼ ነው ስሮ የመጣው ማለት ነው። አንቺ ላይ እንዲህ ነው የሚያስበው ይችላል። ተሳክቶልናል። መልካም ቀን። አይሽ አለበት ተሳክቶልናል። እንዴት ነው? ሰላም እላለሁ እኮ ግራ ገብቶኝ ደግሞ ካሜራማን የሆነ ጭስ ነገር ይታያል። እንዴ አልጭስ ካሜራማን ያዛው ያዛው ወጣሽ ካሜራ ያዛው ካሜራ ያዛው ወይ ዛብራው ነው ወብዛችሁ ለማንኛውም ይመቻችሁ ፍራንካችሁ